ወደ ኋላ የምንመልሰው ነገር የለም እኛም ብንመልሰው አይመለስም ትልቁን ተራራ ነው እየተጋፉ ያሉት ይሄን ጥያቄ እየተቃወሙ ያሉ አካላት ሁሉ ጊዜ የተባለውን ነገር ትቶ ያልተባለውን ነገር መጨመር ከእምነት አቋያ ትልቅ ነውር ነው በእውነት ህዝባችን እኛ ይህንን የጀመርነውን ጉዳይ ወደ ኋላ የማንመለስ መሆኑን ህዝባችን እንዲያውቅልን እርግጠኛ ሆነው ቃል ገብተው ስለነበረ እርግጠኝነታቸው ደግሞ በሚፈልጉት ፍጥነት እውን ስላልሆነላቸው እንደዚህ አይነት መረጃዎች ተለቋል ሰዎችንም አሳስቷል ሌሎችም ብሔረሰብ እስከ ማገልገል ድረስ ነው እኛ መንግስትን ህግ አስከብርን ብለን መጠየቃችን ተገቢ ነው በደንብ አርገን ነው የጀመርነው እንጂ ዝም ብለን አይደለም ጀምረን ለመተው አይደለም ማለት ነው እና በዚህ ምክንያት ተከታዮቻቸውን የተሳሳተ ግንዛቤ ውስጥ ከተዋል እሺ እንግዲህ እግዚአብሔር መላካችን ፈቅዶልን ያው በዚህ ሰዓት ደርሰናል ለህዝቦቻችን ለወገኖቻችን ለልጆቻችን የሚገባውን መልእክት ያስተላለፍን እዚህ ደርሰናል ዛሬም ማስተላለፈናል ስለዚህ መመናን ልጆቻችን በያላችሁበት በተረጋጋ መንፈስ እንድትከታተሉን ነው የምንነግራችሁ እንግዲህ ያው ወደዚህ ውስጥ የገባ ነው ለኦሮሚያና ለብሔር ብሔረሰቦች ወገኖቻችን ጥያቄ ለመመለስ ለነሱ ለመድረስ ነው ብዙ ጊዜ ሲጠይቁ የነበሩትን ደጅ ስጠኑ የነበሩ የሰው ያለ ያባት ያለ ብሎ ለብዙ ዘመናት ሲጠየቅ የቆየውን ነው አሁን ይሄም መልስ የሰጠንበት ለብዙ ዘመናት ወገኖቻችን ስናቁ ከመረቃት መመረቅ ሲገባቸው በመረገም በመሰደብ በመናቅ ተነቆ የኖሩ ህዝቦቻችን እነዛ ሳይከበሩ የቀሩትን እንዲከበሩ ለማክበር ጥያቄያቸው እንዲመለስላቸው በራሳቸው ቋንቋ እንዲማሩ እንዲያስቀድሱ ወንጌል እንዲማሩና እንዲሰሙ የእግዚአብሔርን ቃል እንዲያውቁ አውቆም ደግሞ ወደ ቤተ ክርስቲያን መጥተው የክርስቶስን ቅዱስ ሥጋውና ክቡር ደሙን እንዲቀበሉ የክርስቶስ ቤተሰብ እንዲሆኑ የክርስቶስ ማደሪያዎች የክርስቶስ ምርጥ ዕቃዎች እንዲሆኑ ለማድረግ ነው ለሌላ ጉዳይ አይደለም ስልጣን ፍለጋም አይደለም ጠላቶቻችን ተቃዋሚዎቻችን እንደሚናገሩት እንደሚያወሩት አይደለም ምንም ፈልገን አይደለም እኛ የፈለግነው ህዝባችንን ፈልገን ነው ለወገኖቻችን ለመድረስ ብለን ነው ስለዚህ አሁን የጀመርነውን ስራ ይሄንን የተጀመርነውን ያቋቋምነውን ኦሮሚያና የብሔር ብሔረሰቦች ቅዱስ ሲኖዶስን ጀምረን ለመተው አይደለም እስከ መጨረሻው ድረስ ታግለን ለህዝባችን መቆም እንዳለብን ይሄንን የጀመርነውን የሾሙናቸውን ኤጲስቆጶሳትን እስከ መጨረሻው አብረን ለመጓዝ ነው እኛ ሶስታችን ራሳችንን መስዋዕት አድርገን ነው ወደዚህ ውስጥ የገባነው ከዚህ በኋላ እኛ እንኳን ባንኖር እነዛ የተሰየሙት አባቶች ወደ ኋላ አይመለሱም ብዙ ናቸው በራሳቸው ስትራቴጂ መቀጠልም ይችላሉ እነሱም ቢተው ደግሞ የኦሮሞ ህዝብ የብሔር ብሔረሰቦች ህዝብ አይተውም ይሄንን አጀንዳ አይተውም እኛም ብንተው እሱም አይተውም ምክንያቱም ይሄንን አጀንዳ ይሄንን የተጀመረው ቅዱስ ሲኖዶስ የኦሮሚያና የብሔር ብሔረሰቦች ቅዱስ ሲኖዶስ የተጀመረውን ይሄንን ዓላማ ወይንም ይሄንን አጀንዳ የኦሮሞ ህዝብ የብሔር ብሔረሰቦች ህዝብ ተቀብሎታል ኦርቶዶክስ ብቻ አይደለም ሌሎችም የእምነት ተከታዮች ተቀብለዋል የማንነት ነው ተብሎ የማንነት ጉዳይ ነው ብሎ ነው ኦሮሞ ህዝብና የብሔር ብሔረሰቦች የተቀበሉት አሁንም በየክልሉ ያላችሁ በየዞኑ ያላችሁ ልጆቻችን ይሄንን የምትከታተሉት እንድትጠነክሩ ነው ራሳችሁን ነፃ እንድታወጡ ነው ከነበረባችሁ ችግሮች ወጣችሁ በነፃነት ራሳችሁን እንድትሆኑ ራስን ወደ መሆን እንድትሄዱ እንድንሆን ለማለት ነው
እኛ ሌላ ፍላጎት አይደለም ህዝባችን በቋንቋ ይማር የኦሮሞና የብሔር ብሔረሰቦች ልጆች ተምሮ ካህናት እንዲሆኑ ቀሳውስት እንዲሆኑ ጳጳሳት እንዲሆኑ የኦሮሞና የብሔር ብሔረሰቦችን ብቻም ሳይሆን ሌላውም ብሔረሰብ ሌሎችም ብሔረሰብ እስከ ማገልገል ድረስ ነው እኛ እንጂ በተወሰነ በዚሁ በተወሰነ ባልነው ብቻ አይደለም በሌሎችም ብሔር ብሔረሰቦች ጋራ ሆነን ለማገልገል አገልግሎት ለመስጠት ለማጠናከር ለማበረታታት ነው ስለዚህ ይሄ ለቤተ ክርስቲያን የሚበጅ እንጂ ቤተ ክርስቲያን የሚጎዳ አይደለም አሁን የሚናገሩት የሚቃወሙት ክፉ ነገር የሚናገሩት አባቶችና ወንድሞች እህቶች ሁሉ ስላልገባቸው ነው ቢገባቸው ኖሮ ይሄንን እቅድ ይሄንን አላማ ይደግፉት ነበር ቤተ ክርስቲያኒቷን የሚያስቀጥል ነው አሁን ብዙዎች ወገኖቻችን ሌላ እምነት ውስጥ ያሉት ወገኖቻችን ወንድሞቻችን እህቶቻችን ሁሉ አጥምቁን እያሉ ነው ያሉት ቀደም ሲል ያለ አግባብ ተገፍተን ነው ከእምነታችን የወጣ ነው ከእምነታችን ውጪ ሆነ ነው ያለ አግባብ ነው አሁን ግን እንደዚህ ከሆነ በዚህ መልኩ ከሆነ ወደ እምነታችን እንመለሳለንና አጥምቁን እያሉ ብዙ ወገኖቻችን እየደወሉልን እየጠየቁን ነው ያለ አሁን እንኳን በቀደምለት ወሊሶ በሄድን ሰዓት ብዙ ከሌላ እምነት የመጡ 10 ምናምን ይሆናሉ እዛ ጉባኤው ላይ መርሃ ግብሩ ላይ ተገኝተው አጥምቁን ነው ያሉት ተመልሰናል ከዛሬ ጀምረን ተመልሰናል ወደ እምነቱ ገብተናል አጥምቁን አንደኛው እንደው በሬ ትልቅ በሬ ይዞ መጥቶ ነው እግዚአብሔርን አመስግነው እኛን አመስግነው ደስ ብሎኛል በርቱበት ቀጥሉበት ብሎ ነው ይሄንን አጀንዳ ዓለም ነው የተቀበለው የኦሮሞና የብሔር ብሔረሰቦች ብቻ አይደለም በውስጥ ያሉትም በውጭ ያሉትም ዓለም ጠቅላላ ወዶታል ፈቅዶታል ስለዚህ ይሄንን የተጀመረውን ጉዳይ ወደ ኋላ የምንመልሰው ነገር የለም እኛም ብንመልሰው አይመለስም የሚመለስ አይደለም ስለዚህ ወገኖቻችን ልጆቻችን በያላችሁበት በትግስት ሆናችሁ በተባብራችሁ አንድነት ያስፈልጋል አንድ መሆን ያስፈልጋል መናበብ ያስፈልጋል አንድ ድምጽ መሆን ያስፈልጋል ዋናው የኦሮሞ ህዝብ የብሔር ብሔረሰቦች የሆናችሁ ሁላችሁ መለያየት አያስፈልግም አንድ ሆነን ምን ስራውን ስራ መስራት ነው አንድ ሆነን እግዚአብሔርን ማገልገል ነው መስማማት መደማመጥ ያስፈልጋል መነጋገር ያስፈልጋል አንድነታችንን አጠንክረን እስከ መጨረሻው ድረስ ልንቀጥልበት ይገባናልና እኛ ቆርጠን ወደን አሰብንበት እቅድ አውጥተን በደንብ አርገን ነው የጀመርነው እንጂ ዝም ብለን አይደለም ጀምረን ለመተው አይደለም ማለት ነው ጀምረን እንደባለፉቱ ጊዜ ጀምረን የምንተው ሳይሆን እስከ መጨረሻው ድረስ እስከ ህይወት መስጠት ድረስ ለመድረስ ነው ስለዚህ በርቱና ጠንክሩ ተስፋ አትቁረጡ ምንም የፈለገ ቢወራ ምንም ውሸቶች ቢነገሩ በተለያየ ወሬ ይወራል በተለያየ ነገር ይነገራልና ስድቦች አሉ ብዙ ስድቦች ይነገራሉ ብዙ ነገሮች ይደረጋሉ ብዙ አሁን እንኳን ቅድም ስንሰማቸው የነበሩ ከአንድ አባት የማይጠበቅ ንግግሮች ሁሉ ሲደረጉ ነበር አግባብ አይደለም ትክክል አይደለም ከመንፈሳዊ አባት የሚነገር ንግግር ስድብ አይደለም ነውር ነው እኛ እንሳደብም በፍቅር በሰላም በስምምነት ሆነን ወገኖቻችንን ለማገልገል ነው ለመሳደብ ሳይሆን ለማስተማር ነው ክፉ ስራ ለመስራት ሳይሆን በጎ ስራ ለመስራት ስለዚህ እግዚአብሔር አምላክ የጀመርነውን ስራችንን እስከ ፍጻሜው እንድናደርስ የሱ ቅዱስ ፈቃዱ ይሁንልን ሁላችሁም በእያላችሁበት ደግሞ ጸልዩልን ሁላችንም እንጸልይ ይላልሁኝ እግዚአብሔር አምላክ ይባርካችሁ ቀድሳችሁ አንደኛ የያዙት ነገር ላይ እንዳይገለገሉ ግድ ተሰጥቷል የሚለው ነገር ከእውነት የራቀ ነው እውነት ለመናገር በሚዲያ እየተሰጡ የነበሩ መግለጫዎች ጉዳዩን የሚናገሩ ጠበቆች ዳኞች እስኪመስሉ ድረስ ነው በእርግጠኝነት ሁሉ ነገር በእጃቸው እንዳለና እንደሚከናወን አይነት በራስ መተማመን ተሰምቷቸው ነበር ሲያቀርቡ የነበረው እና በዚህ ምክንያት ተከታዮቻቸውን የተሳሳተ ግንዛቤ ውስጥ ከተዋል በአጭር ጊዜ ውስጥ በአንድ ቀን ቀጠሮ እግድ እንደሚሰጣቸው አይነት ነገር እንዲጠብቁ አድርጓል ስለዚህ አሁን ፍርድ ቤቱ በእኛ አቤቱታ ምክንያት የተለያዩ ቀጠሮችን ሲሰጥ ባሉት ፍጥነት ነገሮች እየተመለሰላቸው ስላልሆነ ያንን ነገር ደግሞ ለማስተባበልም ስላልቻሉ
ያልተደረገላቸው ነገር ተደርጎልናል በማለት ምናልባት የሐሰት የሆነ አይነት ወሬ በሶሻል ሚዲያውም ሆነ በሜን ስትሪም ሚዲያው ለቀዋል የሚል እምነት ነው ያለን እንጂ እውነታው ቀደም እንዳልኩት የያዙትን ይዘው እንዲቀጥሉ አዲስ ነገር ግን እንዳይከናወን የሚል ነገር ነው እሱም ቢሆን ለአራት ቀናት ነው እውነት ለመናገር የተለያዩ ሰዎች ማህበራዊ ገጾቻቸው ላይ በተለይ ጠበቆችም ማህበራዊ ገጾቻቸው ላይ በጠየቅነው መሰረት አመልካቾች ባቀረቡት አቤቷ መሰረት እግር ተሰጥቶናል የሚል ነገር ነው የተባለው ግን አይደለም የጠየቁት ነገር እኮ በጣም ሰፊ ነው ማለት ምንድነው ከሚዲያ አጠቃቀም አንፃር የጠየቁት ነገር አለ ከንቅስቃሴ አንፃር የጠየቁት ነገር አለ ከአጠቃላይ የቤተክርስቲያኒቱ አገልግሎት አንፃር የጠየቁት ጥያቄ አለ እነዛ ጥያቄዎች በሶስት ዳኛ ምላሽ የሚያገኙ ናቸው ልንወስን አንችልም በዚህ ጉዳይ ላይ አንድ ነገር ለማለት ቀጠሮ ሰተናል ለየካቲት 8 ነው ያሉት እና ኢንቴንሽኑ ምናልባት ይሄ ይሆናል እርግጠኛ ሆነው ቃል ገብተው ስለነበረ እርግጠኝነታቸው ደግሞ በሚፈልጉት ፍጥነት እውን ስላልሆነላቸው እንደዚህ አይነት መረጃዎች ተለቋል ሰዎችንም አሳስቷል እኛንም የሚደግፉ አካላት ምንድነው እየተደረገ ያለው ብለው ሁሉ እንደሞገቱን የተለያዩ መረጃዎች አለን እውነታው ይሄ ነው በዚህ እንድትረዱ እንፈልጋለን ሁለተኛ መንግስት በዚህ ጉዳይ ላይ ጣልቃ ገብቷል በማለት የተነሳው ነገር አለ እንግዲህ ማሳያዎቹን እንፈልጋለን ማለት ምንድነው ማስረጃው መንግስት ጣልቃ ገብቷል ማለት ነው መንግስት ሰላምን የማስከበር ስራውን ለምን ሰራ ከሆነ ይሄ ተፈጥሮ ነው ህግን የማስከበር ስራ ተፈጥሮ ነው ይሄን እኛ ለምን ጣልቃ ገባል እንለው አንችልም እንዲያውም በየትኛውም ቦታ ሁሉ ነገር ሰላማዊ በሆነ መንገድ እንዲያልቅ ስለምንፈልግ ህጋዊ በሆነ መንገድ እንዲያልቅ ስለምንፈልግ በትክክል መንግስት ጣልቃ እንዲገባ እንፈልጋለን ስልጣን የሌላቸው አካላት ግን በኃይል ጣልቃ ገብቷል ለምሳሌ ከመንግስት ውጪ ያለ ግለሰብ መትረየስ እየተኮሰ መብቱን ማስከበር አይችልም ወይም ደግሞ ብሬን እየተኮሰ መብቱን ማስከበር አይችልም ግን ጣልቃ ገብቷል በዛ አይነት መልኩ ሻሸመኔ ላይ በይፋ የተከናወኑ ነገሮች ነበሩ ከቤተክርስቲያኒቱ ውስጥ ፖሊሶቹ ላይ ተኩስ ይተኩሱ የነበሩ ሰዎች አሉ የቆሰሉ ፖሊሶች አሉ እጃቸው የተቆረጠ ፖሊሶች አሉ ይሄ የሚያስረዳው ጣልቃ የመግባት መብት የሌለው አካል በመሳሪያ ኃይል በጉልበት ኃይል ህዝቡን በተሳሳተ መልኩ አሳምጸው ጦርነት ውስጥ ከቶ ይሄንን አገልግሎት ለማደናቀፍ ጥረት አድርጓል መንግስት በዚህ ጉዳይ ላይ ህግን ለማስከበር ጣልቃ ባይገባ ኖሮ ከዚህ በላይ ደም መፋሰስ ከዚህ በላይ ችግር ይፈጠር ነበርና ኢትስ ናቹራል እኛ መንግስትን ህግ አስከብርን ብለን መጠየቃችን ተገቢ ነው ማን ነው ታዲያ ህግ የሚያስከብርልን በተለይም ደግሞ የተለያዩ ግለሰቦች መሳሪያ ይዘው ቤተክርስቲያን ውስጥ ሆነው አባቶቻችን አገልጋዮች ከውጪ ሲገቡ የሚተኩሱባቸው ከሆነ ምእመናን ላይ እንደዚህ አይነት ጥቃት የሚደርስ ከሆነ ከነሱም ወገን ደግሞ ባለማወቅ በዚህ ጉዳይ ላይ የተሳተፉ ምእመናን ደግሞ የሚጎዱ ከሆነ መንግስት ጣልቃ ገብቶ እነዚህን ችግሮች ማስታገስ አለበት ይሄን በማድረጉ ምክንያት ጣልቃ ገብቷል የሚለው ነገር ብዙም የሚስማማን ነገር አይደለም ከዛ ውጪ ግን ይሄ ጥያቄ መንግስት አይደለም በግልጽ የኦሮሚያ ብሔር ብሔረሰቦችና ሲኖዶስ ጥያቄ ነው አባቶቻችንም ቢሆኑ የመንግስት ባለስልጣን አይደሉም የቤተክርስቲያን ሹመኞች ናቸው ሊቃነ ጳጳሳትና ኤጲስቆጶሳት ናቸው እኛም ቢሆን በቤተክርስቲያን አገልግሎት ነው የምንታወቀው ማለት ነው እንደገና ደግሞ አንድ ሰው እንደ ምእመንም ደግሞ በመናደርገው አገልግሎት የተለያዩ ካፓሲቲዎች ሊኖሩት ይችላል አንድ ሰው ማለት ነው የራሱ የሆነ የፖለቲካ ቪው የራሱ የሆነ አቋም ሊኖረው ይችላል በቤተክርስቲያን ግን አገልግሎቱን ሊያገለግል ይችላል ጥያቄውን ግን ጠይቋል እያልን ያለነው የኦሮሚያ ብሔር ብሔረሰቦች ሲኖዶስ ነው እንዳጠቃላይ ግን የዚህ ጥያቄ ባለቤት ህዝብ መሆኑ መዘንጋት አይኖርበትም ትልቁን ተራራ ነው እየተጋፉ ያሉት ይሄን ጥያቄ እየተቃወሙ ያሉ አካላት የብሔር ብሔረሰቦችና የኦሮሚያ ህዝብ ጥያቄ ነው ለዘመናት የተከማቸ እንዴ እኛ እኮ እንደው መጠየቅ በሚገባ ልክ እኮ አልጠየቅንም ይሄ ህዝብ ለዘመናት ተጠፍሮ ታፍኖ ማንነቱ ተንቆ ባህሉ ተንቆ በተለያዩ የቤተክርስቲያን መጻሕፍት ላይ ተንቋሾ ተገልጾበት እንደውም እኛ ህዝቡን አስታክሰናል ማለት እንችላለን እንደውም ሌላ ችግር እንዳይፈጠር በእኛም ጥረት የተደረጉ ነገሮች አሉ ማለት እንችላለንና አንዳንዴ የህዝብን ትዕግስት አላግባብ ኤክስፕሎይት ማድረግ ተገቢ አይደለም እና ህዝብ እስከመቼ ነው የሚታገሰን ብሎ ማየትና መለስ ማለት በጣም ተገቢ ነው ብዬ አስባለሁ እና በመንግስት በኩል ጣልቃ ገብነት የለም ሌላኛው ነገር ምንድነው ያነሳሽ ሶስተኛው ጥያቄ የአምቦ ጉዟችሁ በምን ምክንያት ነው የተደናቀፈው የሚለው እንግዲህ የተደናቀፈው የሚለው ነገር ይስተካከልና የቀረው በሚለው ላስተካክ ለምንድን ነው የቀረው የሚለው ደም እንደተናገርኩት በትላንትና ዕለት አባቶቻችን መግለጫ ሰጥተው ነበር ሰላማዊ ሰልፍ እንዳይደረግ መንግስት ክልከላ አድርጓል አስተውላችሁ እንደሆነ ወሊሶ ላይ ለምሳሌ በተደረገልን አቀባበል ሰልፍ መሰል ነገሮች እዛ ላይ ተስተውሏል እና የዚህ አይነት ነገሮች ደግሞ አምቦም ላይ የሚስተዋሉ ከሆነ በህዝቡ መካከል አላስፈላጊ ግጭቶችን ይፈጥራል የሚል ስጋት አድሮብናል ሰዎች ይጎዳሉ የሚል ስጋትም አድሮብናል በነገራችን ላይ ማለት ነው በተለይም ደግሞ መንግስት ኃላፊነቱን አልወስድም ካለ በዚህ ጉዳይ ላይ ሰላም የሚያስከብርልን አካል የለም ማለት ነው ከሌለ ደግሞ የሚፈጠሩ ችግሮችን ሬጉሌት ለማድረግ ለመቆጣጠር እንቸገራለን ስለዚህ እኛ
ሰው በዚህ መልኩ ደግሞ እየተጎዳ ጉዞውን ከምናከናውን መንግስት ኃላፊነቱ ወስዶ የጸጥታውን ጉዳይ በተመለከተ ጥበቃ ሊያደርግ በሚችልበት ጊዜ ማድረግ አለብን ብለን ነው የቀየርነው እንጂ ፍርድ ቤቱ ከወሰነው ውሳኔ ጋር በፍጹም የማይገናኝ ነው። ማየት ይቻላል። እኛ ችሎት ላይ ያለን መግለጫው ተሰጥቷል በነገራችን ላይ ማለት ነው። እኔ ችሎት ላይ ያለሁኝ ብፁዓን አባቶች ደግሞ ሌላ ቦታ ላይ መግለጫ እየሰጡ ነበር። በጉዳዩ ላይ እኮ የነበርን እኛ ነን። የተጠየቀውም ጥያቄ እናንተ ይቅርታ ጠይቁ፣ እናንተ ይቅርታውን ተቀበሉ የሚል አይደለም። ክቡር ጠቅላይ ሚኒስትሩ ያነጋገሩን የሚያቀራረቧችሁ ሽማግሌዎች፣ የምትቀራረቡበት ቦታ፣ የምትደራደሩበት ነጥብ የምታወጡ እናንተ ናችሁ። ነገር ግን ለመቀራረብ ለመነጋገር ፈቃደኛ ሁኑ ነው። ፈቃደኞች ነን እኛ። ሁልጊዜ የተባለውን ነገር ትቶ ያልተባለውን ነገር መጨመር ከእምነት አኳያ ትልቅ ነውር ነው በእውነት። እንዶ ሚዲያ አገኘው ተብሎ ስልጣን አገኘው ተብሎ አንዳንድ ጊዜ የቅዱስ ሲኖዶስ አባል ሊቀ ጳጳስ ነኝ፣ በሌላ ጊዜ ደግሞ አስተዳደር ነኝ፣ ሌላ ጊዜ ደግሞ ከሳንቲም ጋር በተያያዘ የፋይናንስ ጨዋታ እንደ ልብ ስላለ የሚነገረው ቃላት ከአንድ ሃይማኖት መሪ የሚጠበቅ አይደለም። ምክንያቱም የሀገሪቱ መሪ ታላቁ ጠቅላይ ሚኒስቴር ናቸው የሰበሰቡን ያነጋገሩን። ይሄ ያተዛዝበናል። ታላላቅ የሀገር ሽማግሌዎች አባቶች ባሉበት፣ አትሌቶች ባሉበት፣ ታላላቅ የመንግስት ሚኒስቴሮች ባሉበት ቦታ እኮ ነው የተነጋገርነው። ህሊና ዳኛ ነው። ሁላችንም ማስታወሻችን ይዘን አስተውለን ሰምተን አዳምጠን የወጣነውን ቃላት በዛ አይነት መተርጎም ይሄ አምባገነንነት ነው። በሃይማኖት ነገር ላይ አይጨመርም አይቀነስም። መንፈስ ቅዱስ ምስክሬ ነው እየተባለ ነው የሚነገረው። ስለዚህ የተባለውንና የተባለውን ሳያገናዝቡ ወይንም ደግሞ በማናለብኝነት የተነገረ ቃላት እንጂ በዛ መልክ አይደለም እኛ የተነጋገርነው። የመጨረሻ አንድ ጥያቄ ላንሳና አላጠቃለን። እንግዲህ አሁን የተሰጠው 4 ቀን የሚሆን 2 ቀን ገደብ የያዛችሁትን ቤተክርስቲያን እንዳትይዙ ሌላውን ግን ስሩበት ብሏል። ይሄ አሁን በምትሰሩት ወደፊት ለሚሰሩ ስራ ላይ እንቅፋት ይሆንባቸዋል ብላችሁ ታስባላችሁ? እንቅፋት ይሆናል አይሆንም ለማለት ምንም የሚያጠራጥር ነገር የለም። ሙሉ በሙሉ እንቅፋት የሚሆንብን ነገር የለም። ምክንያቱም ዶግማ የፈቀደ እኮ ነው። በመጽሐፍ ቅዱስ ዶግማ የሚባል የማይሰረዝ የማይደለዝ ዶግማ ማለት የማይሻር ነገር ነው። እምነት ማለት ነው በግልጽ አነጋገር ዶግማ። በመጽሐፍ ቅዱስ ላይ ሰው በራሱ ቋንቋ እንዲማር፣ እንዲያምን፣ እንዲረዳ፣ እንዲጠመቅ፣ ቅዳሴ አስቀድሶ ቁርባኑን እንዲቀበል የፈቀደለት ራሱ መጽሐፍ ቅዱስ ነው። ስራ ላይ አይውልም እንጂ ስራ ላይ እኮ ቢውል የወጣውም ሕገ ቤተ ክርስቲያን አንቀጽ 5 ቁጥር 1 እስከ 3 እንመለከት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአስተዳደር ቋንቋ አማርኛ ይሆናል ካለ በኋላ ሌሎች የየክልሉ ቋንቋዎች ግን በጋራ በጣምራ ለአምልኮ፣ ለትምህርት፣ ለጸሎት፣ ለምስጋና ያገለግላሉ፣ አገልግሎት በጋራ ይሰጣሉ ተብሎ ነው የተቀመጠ። ስለዚህ አገልግሎታችንን የሚያስተጓጉል ነገር ቢኖር ቋንቋው ከሆነ ተፈቅዷል። ያውም ለጸሎት፣ ለአምልኮ፣ ለምስጋና፣ ለትምህርት ተብሎ በግልጽ ነው የተቀመጠ። አንቀጹም ማየት ነው። አንዳንድ ጊዜ ለሽፋን ሕግን አውጥቶ ወይንም ስርዓትን አውጥቶ ደንብን አውጥቶ ውሳኔ ወስኖ ወደ አፈጻጸም እንግባ ሲባል መጋረድና ሌላ ስም መስጠት ይሄ ሃይማኖታዊ አካሄድ አይደለም እንጂ አገልግሎታችንን የሚያስተጓጉል አንድም ነገር የለም። ቀድሞ በነበረው አማርኛ፣ ቀድሞ በነበረው ግዕዝ፣ ቀድሞ በነበረው የኦሮመኛ ጭላንጭል ላይ በበለጠ ሁኔታ ሌሎችም ብሔር ብሔረሰቦች በሚሰሙት፣ በሚያዳምጡት፣ በሚያዩት፣ በሚመለከቱት፣ በሚረዱት መንገድ የሚሰጥ የሚስፋፋና የሚጠናከር እንጂ አንዳችም የሚስተጓጎል ወይም የሚቀር አገልግሎት የለንም። የፍርድ ቤትን ጉዳይ ለፍርድ ቤት ነው የምንሰጠው። ንብረት ከሆነ ፍትሐ ብሔር ነው። ሌላም ጉዳይ ደግሞ ካለ ሕጉ ራሱን ችሎ የተቀመጠለት ነገር ስላለ የፍርድ ቤቱን ሂደት ቀጥታ ለዳኛውና ለአቃቤ ሕግ ወይም ለጠበቃ የምንሰጠው ይሆናል። ራሱን ችሎ ግን ራሱ የፍርድ ቤት አካሄዱም ክሱም ሲመሰረት ሆነ ለክርክር የሚያስቀርበውም ቦታ ወይም ደግሞ ክልል በፌዴራል ደረጃ ነው የሚለውም በጊዜ ጊዜ የሚያነጋግረ ስለሆነ እኔ ወደዛ ጣልቃ መግባት አልፈልግም። የህግ ባለሙያው ስላሉ አመሰግናለሁ። እንደተባለው ሌሎች
ተናጋሪዎች እንደተናገሩት ይህንን እርምጃ ወይም ደግሞ የህዝብ ጥያቄ እንዲመለስ የተደረገው ህገ ቤተ ክርስቲያንን ጠብቀን አንቀጹ በሚፈቅደው መሰረት እንደተጠቀሰው የተመለሰ ነው። ህጋዊና ምንም የቀኖና ጥሰት የሌለበት መሆኑን በተጠቅሶ ተነግሯል። ስለዚህ አሁንም ቢሆን ወደፊት ህዝባችን እኛ ይህንን የጀመርነውን ጉዳይ ወደ ኋላ የማንመለስ መሆኑን ህዝባችን እንዲያውቅልን፣ ተከታዮቻችን፣ አድማጮቻችን፣ የትግሉ ተሳታፊዎች የሆኑ መልሱ እየተመለሰላቸው ያለው ህዝብ ከሀገር ውስጥም ሆነ ከሀገር ውጪ በያሉበት ሆነው እየሰራን መሆኑን የማይቆም መሆኑን እንዲገነዘቡ እንዲያውቁልን፣ ይሄውም በሰላማዊ መንገድ ወደ አንድነቱ እኛ አላማችን ወደ ኋላ ትተን ሳይሆን አላማችንን አሳክተን የሾምናቸውን ኤጲስቆጶሳት ይዘን ወደ ቅዱስ ሲኖዶስ የምንቀላቀልበት ሁኔታ ካለ ያለ አንዳች ቅድመ ሁኔታ ወደ አንድነቱ መሄድ እንችላለን። በራችን ክፍት ነው። ግን ሰሞኑን እንደተለመደው ከትልቅ ሰዎች ጋራ የሀገሪቷ መሪዎች ጋራ ሲነጋገሩ ብለው ከዛ በኋላ ምንም ያልተወሰነ ነገር ሳይኖር ሚዲያ ላይ ወጥተው እንደተናገሩት የሌለ ነገር በሬ ወለደ አይነት ነገር እንደተናገሩት አሁንም ሐሰቱ የተለመደው ሐሰት ስለማይቀር ምንም የተወሰነ ነገር የለም። ገና በመደራደር ላይ ተቃርበን እንድንነጋገር ነው የተባለው እንጂ ሌላ ነገር የለምና ስለዚህ ወደፊት የምንቀጥለው ይሆናል። እንግዲህ የተባለው ምንድነው? በመካከል በዚህ ሳምንት 4 ቀን ይቆያል የተባለው አንደኛ በሰላም ጉዳይ ምክንያት ነው። ሰላማዊ ሰልፍ ተጠርቶ ነበር። መንግስት ደግሞ ሰላማዊ ሰልፍ አይደረግም ብሎ መግለጫ አውጥቷል። ሌሎች ተቃዋሚዎቻችን ደግሞ ጥሰን እንገባለን፣ ሰብረን እንገባለን፣ የመንግስትንም ጥሪ ወይም መከላከል አንቀበልም ወይ መግለጫ አንቀበልም በሚል ሀሳብ ያው እንወጣለን የሚል ነገር ነበረ። በዚህ መካከል እንግዲህ እኛ ጸብ ውስጥ አንገባም። ህዝባችን እንዲጎዳ ማንም የኢትዮጵያ ህዝብ እንዲጎዳ አንፈልግም። በዚህ ምክንያት የሰላማዊ ሰልፉ ጊዜ እስከሚያልፍ ድረስ ያው ቆይታ አለ ማለት ነው። ለአራት በፍርድ ቤትም የተወሰነ በዚሁ መልክ በመሆኑ ጋር የተያያዘ በመሆኑ ከዛ በኋላ ግን በተወሰነው ውሳኔ መሰረት ወደፊት እንሄዳለን ማለት ነው። ምንድነው የተወሰነው? እስካሁን ድረስ የያዝናቸውን ሀገረ ስብከቶች ይዘን እንቆያለን። የያዙት አባቶቻችን የተቆጣጠሩትን ሀገረ ስብከቶች ይዘው እየሰሩ ይቆያሉ። ያልያዙ ገና እየቀሩ እንደ አምቦ ያሉት ሀገሮች ደግሞ ወደፊት ከዚህ ከሰላማዊ ሰልፍ ካለቀ በኋላ ባሉት ጊዜያት ወደፊት የምንገፋበትና ሄደን የምንቆጣጠረው ይሆናል ማለት ነው። እና ስለዚህ ህዝባችን በእርጋታና በጸጥታ በትዕግስት እንዲጠብቀን መልእክት ማስተላለፍ እንፈልጋለን። ተቃዋሚዎቻችንም ያልተባለውን ነገር ያልተወሰነውን ነገር በማውራት ሚዲያ ላይ ወጥቶ በማውራት አይደለም ተከታዮቻቸውን በእውነት አይደለም ተቃዋሚዎቻቸውን ተከታዮቻቸውንም እያሳዘኑ ነው። በእውነቱ በሶሻል ሚዲያም እንደምናየው ለምንድን ነው የሚዋሹት? ለምን ያታልሉናል እየተባለ ሲነገር ሁላችንም የምናውቀው ጉዳይ ስለሆነ እባካችሁ ቢያንስ ደንበኞቻችሁን ሁሉ አታስቀይሙ። ቢያንስ ተከታዮቻችሁንም አታዋርዷቸው። ውሸት እየተናገራችሁ ማለት ነው። ምንም ያልተደረገ ነገር የምስራች ተብሎ የተነገረው
እንኳን ደስ አላችሁ ተብሎ ተነገረ። ዛሬ ጠዋት ደግሞ በመከራችን ደስ ይለናል የሚል ደግሞ የመከራ ዜና ነበር የተላለፈውና እርስ በርስ የሚጋጭ ነገር መናገር ለምን አስፈለገ? እውነቱ እያለ ሐቁ እያለ የምንሰራው ለቤተ ክርስቲያን ነው፣ የምናገለግለው እግዚአብሔርን ነው፣ ሕዝብን ነው። መዋሸት ለምን አስፈለገ? እና ስለዚህ እባካችሁ አድማጮችን በውሸት እንዳይደናበሩ መልእክታችንን እናስተላልፋለን። እኛ የትግራይ አባቶቻችንን እንደግፋቸዋለን። በቋንቋቸው መገልገል መብታቸው ነው እና እግዚአብሔር የሰጣቸው መብት ነው። ሰው የሰጠው መብት ሳይሆን እግዚአብሔር የሰጣቸው። ወተናገሩ በነገረ ሁሉ በሐውርት ሐዋርያት እንኳን ወንጌልን ሲሰብኩ በዓለም ሁሉ ቋንቋ ሰበኩ አስተማሩ ነው የሚለው እንጂ በአንድ ቋንቋ ብቻ አይደለም። እና ስለዚህ እግዚአብሔር የሰጣቸውን መብት ተጠቅመው በቋንቋቸው መገልገላቸውን እኛ እንደግፋለን። ወደፊትም ሄደን ለመጠየቅ ፍላጎቱ አለን። እነሱም ያውቃሉ፣ ይደግፉናል፣ እኛም እንደግፋቸዋለን። ስለዚህ እቅድ አለን ማለት ነው። ወደፊት የምንደግፋቸው መሆኑን እዛው ድረስም ሄደን መጠየቅ እንችላለን። እንግዲህ እንደሚታወቀው የኦሮሚያ ብሔር ብሔረሰቦችና ሲኖዶስን የሚመሩ ብፁዓን ሊቃነ ጳጳሳትና በዚህ ሲኖዶስ የተሾሙ ኤጲስቆጶሳት እንዲሁም ከዚህ ሲኖዶስ ጋር ስራ እየሰራው ያለሁት እኔ የዚህ ሲኖዶስ ቃል አቀባይ እንዲሁም የመንግስት አካላት ተጠሪዎች ሆነው የእግድ ጥያቄ እንደቀረበ ስገልጽ ነበር። እንግዲህ በዚህ ጉዳይ ላይ ለመከራከርም ሆነ እንዳጠቃላይ የሚኖረን እንቅስቃሴ ህጋዊ እንዲሆን ለማድረግ በማለት የህግ ኮሚቴ አቋቁመናል። የህግ ኮሚቴያችን ከዚህ በፊትም የተለያዩ ስራዎችን እየሰራ ይገኛል። አሁን እንግዲህ በይፋ ስራውን ጀምሯል። ትላንትናም በግልጽ በችሎት ላይ ቀርበው ሲከራከሩ የነበሩ ወንድሞቻችን አሉ። እውነት ለመናገር እውነቱ የከነከናቸው እኛ ሳንጠራቸው በራሳቸው ሰዓት ደውለውልን ተሰምቷቸው ነው እንግዲህ በዚህ ኮሚቴ ስር የተደራጁት። ይሄ ምንድነው የሚያሳየው? የኦሮሚያ ብሔር ብሔረሰቦችና ሲኖዶስ ጥያቄ ምን ያክል የህዝብ ድጋፍ እንዳለው ምን ያክል እውነት ላይ የተመሰረተ እንደሆነ ነው። እና እኛ ካምፔን ሁሉ አላደረግንም። እባካችሁ እርዱን ኑልን ያላቸው ሰዎች ሁሉ አልነበሩ። ያው ከዚህ ሲኖዶስ ጋር የምንቀሳቀስ እኔና ሌሎች መሰል የህግ ባለሙያዎች ስላሉ እኛ ኃላፊነቱን እንደምንወጣ ነው ብፁዓን አባቶች ያሰቡት። ከምንጠብቀው በላይ ግን በጣም ለምን የኔ ውክልና አልተሞላም የሚሉ ጠበቆች እስካሁን የ13 ጠበቆች ውክልና ነው ያስሞላ ነው። የኔ ስም እንዴት አይሞላም ብለው ስማቸውን ሁሉ የላኩልን ካለን ጊዜ አንፃር ያልሞላናቸው ሰዎች ሁሉ አሉ። እነዚህ ሰዎች ሁሉ ጠበቃ ሆነው በዚህ ጉዳይ ላይ ለመከራከር ያሳዩትን ፈቃደኝነት እጅግ በጣም ወደናል። እኛም በህግና ህጋዊ በሆነ መንገድ መሄድ እንፈልጋለን። መብታችንን ግን የሚጥስ አካል ካለ የምናደርገውን ነገር ይህ ህጋዊ እንደሆነ አድርጎ በማሳሳት በማዋከብ ግራ በማጋባት የሚሰራ አካል ካለ አንደኛ እንከላከላለን። ሁለተኛ መክሰስም በሚያስፈልገን ቦታና ጊዜ ደግሞ አስፈላጊውን ክስ የምናቀርብ ይሆናል። ስለዚህ በዚህ አጋጣሚ የምትደግፉ ምንም ሆነ የምትቃወሙን አካላት ጠንካራ የሆነ የህግ ኮሚቴ እንዳቋቋምን ላሳውቃችሁ እወዳለሁ።